የሀሳብ ለውጥ ከሌለ የህይወት ለውጥ ሊመጣ አይችልም። ምክንያቱም ህይወት የምትመረኮዘው በሀሳብ ላይ ነው። ሰው ዛሬ እየኖረበት ያለው ህይወት ትላንትና ያሰበበትን ሀሳቡን ያመለክታል። የነገ ህይወቱ እንዲለወጥ ደግሞ ዛሬ የሚያስበው ሀሳቡ ነው መለወጥ ያለበት። የሀሳብ ለውጥ ከሌለ የድርጊት ለውጥ ሊመጣ አይችልም። ሀሳብ ሳይለወጥ የተለወጠ ህይወት መጠበቅ ማለት ዘር ሳይዘራ ፍሬ እንደመጠበቅ ነው። ማንኛውም በዓለማችን ላይ የሚታዩ ክስተቶች የመነጩት ከሌላ ነገር ሳይሆን ከሀሳብ ነው። ፖዛቲቭ ክስተቶችም የመነጩት ከፖዛቲቭ አስተሳሰብ ነው። አሉታዊ ድርጊቶችም ደግሞ የሚመነጩት ከኔጋቲቭ ወይም ከአሉታዊ አስተሳሰብ ነው። ለምሳሌ አንድ አርክቴክት ትልቁን ህንፃ መጀመሪያ ስሎ መጨረሰው በአይምሮ ውስጥ ነው። በአይምሮ ውስጥ G+10 ሊሆን ይችላል፣ G+20 ሊሆን ይችላል። ያንን ትልቁን ህንፃ ያንን ብሉፕሪንቱን መጀመሪያ አይምሮ ውስጥ ጨርሰው ወደ ባይነር ያወርዳል። ያንን ባይነር ነው ለኮንትራክተሩ ሰጥቶ ኮንትራክተሩ በዛ ባይነሩ መሰረት ነው ያንን ህንፃ ከመሬት ለሚያወርደው። ስለዚህ ያ ትልቁ ህንፃ የሀሳብ ልጅ ነው ማለት እንችላለን። በዓለማችን ለሚታዩ ትልቁ ፈጠራዎች፣ ትልልቁ የሚታዩ ክስተቶች ሁሉ የሀሳብ ልጆች ናቸው ማለት እንችላለን። ታዲያ ያ ደስ የሚለው ሰዎች የሚያደንቁት ህንፃ በጣም የሚደነቀው ህንፃ የመነጨው ከሌላ ነገር ሳይሆን ከአርክቴክቱ አይምሮ ነው። ኔጋቲቭ ነገሩንም በዛው ልክ ማለት እንችላለን። መገዳደል፣ መተራረድ፣ የሚያስጠሉ ድርጊቶች የሚመነጩት ደግሞ ከኔጋቲቭ ወይም ከአሉታዊ አስተሳሰብ ነው። ሀሳብ ካልተለወጠ የተለወጠ ኑሮና የተለወጠ ህይወት መጠበቅ አንችልም። የሰው ልጅ ውጫዊ ማንነቱ እንዲለወጥ ውስጣዊ አስተሳሰቡ ነው መቀየር ያለበት። ታዲያ ሀሳብ በምን ሊለወጥ ይችላል? ሀሳብ ሊለወጥ የሚችለው በአንድ ነገር ነው። በሚቀጥለው ቪዲዮ እንገናኝ።